ምንድነው? ተረጋጋ። እገላታለሁ። እንዳትጠገኝ ብዬሽ ተቀመጥ። ምን ያደርጋለሁ? ተቀመጥ አልኩህ። ሲጀመር ማለት ይህን ቢሏ መጣል እችላለሁ። ምክንያቱም የህሉ ነፍስ በእኔ እጅ ላይ ያለው ገብቶሃል? ከዚህ በኋላ እኔና ናቲ ያለን ነገር ጨርስ ማለት ሄለን፣ ምን ማለት ነው? ጨርሰናል። እኔና እሱ ነን ከዚህ በኋላ። ኃይሉ ምንድን ነው? ዝም ብል በቃ። አንተ ደግሞ አሁን እዚህ ጋ የጠራችሁ በካሜራው ፊትም እኔና ሄሉ አንድ ላይ ነን። አለቀ። አትጩ አይነት ነው የሚሰክሩኝ። ማናንተ ግን ማን ለምን እንደዚህ የምታደርገው? እንደዚህ ነው የምታደርገው? አግማጣው ወሰ ተጎዳው ሰው አስጀመርክም ናተ ከሰለኝ የኔ ቆንጆ ምንድነው? ጋስ ግን እኔ በጣም ግራ ገባኝ። እንዴት ሄሉ እንዴት ማለት አልገባኝም። ሄሉ እንዴት ላታውቀው ቻለች? ማለት ድራማ እየሰራችሁ ልውል ያመጣው ልጅ እንዳልሆነ በደንብ እኮ ይታወቃል። ሰላም ለኔ ስቱዲዮና የተከበራችሁ የምታቀስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ቤተሰብ እንግዲህ ሄሉ ያለችበትን ሁላችሁም እያያችሁ ነው። የምር ነው ልጁ ይወዳታል። መጀመሪያ እናት ያስጠንቅቋን ነበረ። ልዑል ያመጣው ልጅ መስሎን ነበር። ልዑል ያመጣው ልጅ አይደለም። ግን እኛ እያወቅነው እንዴት እሷ ማወቅ አቃታት? ማለት እኔ በጣም ግራ እየገባኝ ነው ጋይስ። እስኪ እናንተ መላ የሆነ ነገር በሉ። የምሬን ነው የምላችሁ። ማርያምን በጣም ግራ እያጋባች ነው። ማነው የምትሉ? ለምንድን ነው ለምን እንደዛ አስፈለገ? የምር ምንድነው? እንዴ መተከዝ ምናምን የለም እኮ ጊዜ ራሳለን አሳልፍ አይደል የመጣሁት። ምንድን ነው ሻሹን ደግሞ ልክ እንጂ ለምንድን የምትቀርጸኝ? ምንድን ነው? ቆይ አሚ ለምን የምትቀርጸኝ? ግን አንተ ለምን ማታውቀው? አሁን ማልቀስ የለም ምን ማለት የለም ልጁ ራሱ ያስታውቃል። እናንተ ድራማው ግን አረጋችሁ መስጠላል። ምንድነው? ቆይ ፍላጎት በጌታ በቃ ስለመነካ ወይም በቃ ምንድነው ያረካለው? ምንድነው? አልገባኝም። ለምን የምታስቀርጸኝ? ነይ የምናወራው ነገር ታልክሽ። ከዚህ በኋላ ደህና መሆንሽን ለቤተሰቦቻችን መናገር አለብን አይደል እንዴ? ምንድነው የምትለኝ? በቃ ተቀመጪ። አንተ አልገኝ ነው ያደረኩኝ አይደል? ሌላው ነው ከኔ የምፈልገው። የካሜራ ልምድ የለኝም ግን በቃ ለአንቺ ስል ካሜራ ፊት ቀርብ ያለው አይደል? ስለዚህ በቃ ለቤተሰቦቻችን ያለውን ነገር መናገር አለብን። ምንድን ነው የምንናገረው? መጀመሪያ እንዲ አጠገብ እኮ ነኝ ያለሁት። ምንድን ነው የምፈልገው ከኔ? አልገባኝም። ምንድን ነው ያርክ ያለኸው? አሁን ካሜራው ጋር ነው እንትን እንበል። ቤተሰቦቻችንን ማታ እናሳፍራቸው። ሲጀመር እኔ እናንተ ምንም ቤተሰብ የለንም። የምር ምንም ቤተሰብ የለንም። በቃ አሁን እንደዚህ መሆን የለብሽም። ዝጋ ካሜራውን፣ ዝጋ። ተቀመጪ። ሆንሽ ነው እንጂ እንደዚህ አትሁኝ። እኔ እኮ ለአንቺ ስለማስብ አይደል እንዴ እዚህ ድረስ የመጣሁት። አንተ ነህ ለእኔ የምታስበው? ለአንቺና ለቤተሰቦች ስለማስብ ነው እዚህ ድረስ የመጣሁት እኮ። በቃ ያልከኝ ነገር ሁሉ አደረግኩኝ እኮ፣ አድርጊያለሁ፣ ምናምን ጨርሻለሁ። ሌላም ነው የምፈልገው። አልገባኝም። በቃ ለምን ነው ሰላም የማሰጠኝ? አሁን እዚህ ጋር የመጣሁት እኔና አንቺ አንድ ላይ መሆናችን እና ከቤተሰቦቻችን ጋር አሪፍ የጊዜ ቆይታ እንዲኖረን ብዬ ነው እዚህ ድረስ የመጣሁት አይደለ? ለዛ ፏ ምናምን ብለሽ ነኝና በደንብ አድርገን እናክብረው። ከዛ ሲቀጥል ምንም ፏ ምንም ነገር የለም። በቃ እንደዚህ ካልተመቸው ወጥተህ መሄድ ትችላለህ። በቃ ሰማላ ወጥተህ መሄድ ትችላለህ።
ካሜራ ማራራቱ ያውቀዋል። እንደው ድራማ ነው። እንደዚህ ካልተመቸው ውጣ፣ በቃ መሄድ ትችላለህ። እዚህ ጋር ካሜራ ደቅነ እኔ ሌላ ነገር እንዳወራ አታርገኝ። ይኸው መጣሽ አይደል? እንዴ ምንም ያደርግሽ ነገር የለም። ሌላ ነገር ነው አረግ ትፈልጋለህ? ልዱ ነይ በቃ ስማ፣ ተቀመጭ። በቃ እኔን አትንካኝ፣ ተወኝ። እንዴ በቃ ተወኝ፣ በቃ ተወኝ። ነይ ተቀመጭ አልኩሽ አይደል? እንዴ ምን ሆነሽ ነው? ያስኩብሽን ነገር ለቤተሰቦች እንድናገር ትፈልጊያለሽ? ለዛ አርሽ ተቀመጭ። በፈጠረ በቃ ምን አረግ? ምን ሆነሽ ነው? ተረጋጊ። እንደዚህ መሆን የለብሽም። ከዚህ በኋላ እኔና አንቺ የደስታ ነገር ነው እንጂ ሌላ ነገር አይደለም። ገብተሻል? ለዛ ተረጋጊ። ምን ማለት ነው እኮ? ተናገሪ። ያልኩትን ነገር እንዳወጣ እኮ ህይወቴ ተበላሽ እኮ በቃ ህይወቴን አበላሽተሃል አይደል እንዴ? ሌላ ምን ነው የምፈልገው? በቃ ተረጋጊ ያልኩሽ እኮ። ምንድን ነው የምፈልገው? በቃ ከምወደው ሰው ጋር እንድለያይ ምናምን እያደረግ ያለው ጥረት እየተሳካልህ ነው። ምንድን ነው የምፈልገው? እሺ በቃ ለምን እኔን ለብቻዬ ማተወኝ? ታይ በቃ ብዙ በቃ እየተሰቃየሁ ነው ያለው። በቃ ተወኝ። ምንም መሰቃየት፣ ከዚህ በኋላ መሰቃየት የሚባል ነገር የለም። አንቺ ከኔ ጋር እስከሆንሽ ድረስ። ለምንድን ነው ግን አንተ ማንነትን ማታሳየኝ? ክፈተው እስኪ ይሄን ፊትህን ልየው። አርፈሽ ተቀመጭ እያልኩሽ አይደል? ወንድ ከሆነ ለምን ደግሞ ፊትህን ማታሳየኝ? እስኪ አሳየኛ ማንነትን ልይክ። ማንነህ አንተ? ሰዓቱ ሲደርስ ሁሉም ነገር የሚሆን ይሆናል። አሁን ግን ለጊዜው እንደዚህ ነው መሆኑ። ገብቶሻል? ለዛ አርፈሽ ተቀመጭ። ያለበለዚያ የሚከተለው ነገር ታውቂያለሽ። ተረጋጊ። እሺ ምንድን ነው የምናገረው? ምን እንዳወራ ነው የምፈልገው? ከዚህ በኋላ የኔና አንቺ የፍቅር እንትን ድብቅ እንዲሆን አልፈልግም። ገብቶሻል? ከሁሉም ነገር በይፋ ወጥተን በስነ ስርዓት እንድንጀምር ነው የምፈልገው። ምንም ጓደኞችንም ደውዬ ጠርቻችኋለሁ። ሁሉም መጥተው እዚህ ጋር እናከብራለን ማለት ነው። ለቅሶ ምናምን የሚባል ነገር የለም። ሁሉንም ዘና እያልን እየጠጣን ምናምን ፈታ ብለን እናወራለን ማለት ነው። ሌላውን ነገር አያስፈልግም። ማልቀስ አያስፈልግም። ከዚህ በኋላ አንድም በአካይንሽ እንዲወርድ ምናምን ነገር አልፈልግም። በጠረ በቃ ተወኝ፣ እኔን ተወኝ፣ በቃ ተወኝ። ሴት ልጅ አለች። ለምንድን ነው የምትመርቀኝ? ተክታሽ እኔ በቃ አሁን እኮ ከዚህ በኋላ የስቃይ ዘመን አልፏል። ከናቲ ጋር የነበረሽ ያው አትጥራው፣ በቃ ዝምን አታንሳ። እዚህ ጋር አታንሳ። የተሻለ ይሁን። አንተ ማነህ አንተ? ሲጀመር እኔ የእሱን ቦታ ማንም አይተካልኝም። እሺ ይሄን ወቅ ማንም ማለት ነው ማንም የምር ማንነትን ያወቅኩ ቀን እተለክለዋለሁ። የምር እሱን ደግሞ እኔ ትልል ነው። አሁን አንቺ በመጥፎ ነገር ልታዩ ትችላለች። በመጥፎ ነገር በጣም ክፉ ሰው ልታረጊ ትችላለች። ግን ትንሽ ቆይቶ ይገባሻል። የእኔን እዚህ ጋር የመቀመጤን እንትን ታየዋለች። አሁን ላይ ጉልኝና ማለት ነው። ኮሜንት ላይ ራሱ እየጻፉላት ነው። ኮሜንት ላይ እየተጻፈላት ነው። እንዴት አታውቅም? ማንነት ማለት በጣም እኔ ግራ እያጋባች ነው። ሄሉ ግን ይመር ይችላል። አሁን ተወኝ ምናምን ልታረግ ትችላለች። ግን ትንሽ ቆይቶ ይገባሻል። ያኔ ምን አለት ያለሽ ገብቶሻል? አሁንሽ ተቀመጪ። እንደዚህ ሆነሽ አሁን ጓደኞች እየመጣ ነው። እንደዚህ ትንሽ ቅርቅ ብለሽ ማንም ሰው እንዳይሽ አልፈልግም። ገብቶሻል? ፋዊ ሻሽሽ ምንድን ነው? ምን እያደረክ ነው? ምን እያደረክ ነው? አሁን እንዴ በቃ ፋዊ ምን ሆነሽ ነው? እንዴ በቃ እንደዚህ ስትሆኝ ነው የሚያምርብሽ። አሁን እየመጡ ነው። የሚዘጋጀውን ነገር እንትን ብለን ፏ ብለን እናከብራለን። እነሱ እያሉ ግን አንድ ሲደረግ ልንጣላ ምናምን ነገር አይደለም። ገብቶሃል? አይ አንድ እርምጃ አረመዳለሁ የምትል ከሆነ በተራመ ጭራሽ አስገባት። በዚህ ልክ ነው ርቀ መሄድ የፈለግከው? በዚህ ልክ ነው? ምን ሆነ ነው? ጤነኛ ነህ? ለምን የጠራኝ? ፍላጎት ምንድን ነው? ተረጋጋ። መጀመሪያ መረጋጋት አለብን። ምን ሆነ ነው? ጭራሽ አንተ እኔ እንደዛ ለምነኝ ባመጣው ጭራሽ ለምነኝ ባመጣው አንተ እንደዚህ ነገር ታደርጋለህ? በዚህ ልክ እሷ አንተ ጓደኛ ባየች በዚህ ልክ ዝጋው። መጀመሪያ ይረዝገው ዝጋው ዝጋው ይልና
ፍላጎት እኔ ማወቅ የምፈልገው ለመጨረሻ ጊዜ የምትፈልገውን ነገር ተናገርና እባክህ ውጣና ሂድ። አንተ ነህ እንጂ ተነስተህ የምትወጣው። የት ነው የምወጣው? እዚህ ድረስ የጠራው ከዚህ በኋላ እኔና ሄሉ አንድ ላይ ነን። ገብቶሃል? ይህን ልናሳውቀን የጠራን አንድ ላይ ማለት በግድ ነው አንድ ላይ የምታደርጋ ይሁን ናት። እራሷ ትነግራለች። ሁላችንም ተስማምተን እንትን ያለው ነገር አይደለ? እኔ የምር ግን ማለት ነው አንድ ነገር ልንገርህ አይደለ? አንተን እዚህ ቢላ ስላስካ ፈራ ምናምን እንዳይመስልህ። አንተ ሴት ልጅ እንደዚህ እያደረግህ ምናምን ይሄ ወንድነትም ጀግንነትም ምንም አይደለም። በነገራችን ላይ ተረጋጋ እያልኩ ነው። ሁለታችንም ነው በዚህ ልክ ትወርዳለህ ብዬ አላሰብኩም። ማለት እንደዚህ አይነት ሰው አልመሰልከኝም። መጀመሪያ በጣም ጥፋተኛ ነው። አታገኝም አላውቅም። ገብቶሃል? ከዚህ ጋር የጠራሁት ነገር ያለውን ነገር ሁለታችንም አንድ ላይ ሆነን እንድንነግርህ ነው። ሌላ ነገርም ነገር የለም። ኦኬ ምንድን ነው እኮ አልኩህ። የምትፈልገው ነገር ተናገርና ውልቅ ብለህ ውጣ አልኩህ እኮ። ምን አልኩህ? የት ነው የምወጣው? እንዴ አንተ ሲጀመራት ወንድነት የሚባል ነገር ማነው? ሲጀመራት ማን ነው ብለን የጠራኝ እዚህ ቤት? በቃ ያኔ የመጣችሁት አንተና እሷ ነበራችሁ። ጓደኛው ለዛ ያለውን ነገር መናገር አለብኝ ብዬ ነው የጠራችሁ። ይኸውልህ በቃ ካሜራ ምናምን ያሉትም ግን ስለማትወድ አይደለ እያንዳንዱን ነገር ለህዝብ ማሳየት የፈለግከው? ያለውን ነገር ሁሉም ሰው እንዲያውቅ ስለፈለግህ በጣም ቀሽም ነህ። የሴት ልጅ ቤት ገብተህ እንደዚህ አድርገህ ምንም አሁን እሷን ምንም እንደዚህ እኮ ሴት ልጅ እንደዚህ ቢላ እንትን ይዘህ ሴት ልጅ አተረዋል ሲጀመር ማለት ይህን ቢላ መጣል እችላለሁ። ምክንያቱም የህሉ ነፍስ በእኔ እጅ ላይ ያለው። ገብቶሃል? ተናገሪ። ውሻ አትጮህባት። ደነዝ ተናገሪ። ይገርምሃል? ና ወዴት ነው የምትወስዳት? ተው እናገራለሁ። ቁጭ በል እሺ፣ ቁጭ በል። እኔ እናገራለሁ። አዎ ችግር የለውም። ልውል ቁጭ በል። እኔ እናገራለሁ። ተዳች ወደዚህ ስለምን ፋይል ነው ያወራው? አንድ በተጠጋ ቁጥር ነፍሷን እያጣች እንደሆነ አውቅ። ስለምን ፋይል ነው ያወራው? ሄዱ ምንድን ነው እየተፈጠረ ያለው? ማለት እኔ ያልገቡኝ ነገር ምንድን ነው እዚህ ጋር? ማለት በጣም ብዙ ሰው ይሄ ጉዳይ ራስህ እንዳያሳጣ እያሉኝ ነው። ምንድን ነው እየተፈጠረ ያለው? ማለት አሁን በጣም ለመረጋጋት እየሞከርኩ ነው። በቃ እሺ፣ እኔ አንተ የምትፈልገው ምንድን ነው? እኔ እናገራለሁ። ችግር የለውም። ቁጭ በል ልውል። በቃ እሺ ብለህ አዳምጥ። እየከነከነኝ ነው ሄዱ። በቃ ተው። ከእሷ እንደበት አይደለም አያገባኝም። እኔ ህይወቴ በላሻል። ተው በቃ ተው። ምንም አይነት ነገር አታርግ። በቃ ተው። ደህና ነሽ ግን? አሁን ያለውን ነገር ትነግሪዋለሽ። ገብቶሻል? ተነግሪዋለሽ። እሺ ንገሪው። ምንድን ነው ሄደን ምንድን ነው ተጠራያለሽ? ከዚህ በኋላ ልውል። አንተ ደግሞ በስነ ስርዓት እዛ ጋር ሂድና ተቀመጥ። ፊቴ ጋር ስቀርብ የሆነ አውሪ ነው ትመስለኝ። ሂድና እዛ ጋር ተቀመጥ። እኔና ናቲ ጨርሰናል ልውል። በቃ ከዚህ በኋላ እኔና ናቲ ያለን ነገር ጨርስ ማለት ሄለን ምን ማለት ነው? ጨርሰናል። እኔና እሱ ነን ከዚህ በኋላ። ፋይሉ ምንድን ነው? እኔ ከናቲ ጋር ስለመለየትሽ አይደለም። ፋይሉ ምንድን ነው? ሄለን ጓደኛሞች ነን እኔና እሱ። ከዚህ በኋላ በቃ ምንም ነገር እንዳትለው። በቃ ሁሌ እሱ ከኔ ጎን ነው የሚሆነው። በሆነ ነገር አስፈራርታት ነው አይደለ? ተቀመጥ። በሆነ ነገር አስፈራርታት ነው። በምን ያስፈራራሽ? ንገሪ። በምን ያስፈራራሽ? በቃ ልውል። እኔ ምን ስማ። በቃ ከዚህ በኋላ በቃ እኔና እሱ አንድ ላይ ነን ያለነው። እረፍ በቃ። ምንም አይነት ነገር እንዳትል። በቃ አዎ እንደዚህ ነው ቆንጆ። እንደዚህ በቃ አታልቅሽ። ገባህ? አሁን ምንድን ነው መስማት የፈለግከው? አንድ ነገር ልንገርሽ፣ በጤናሽ እንደዚህ አይነት ነገር እንደማታደርግ ያውቀዋለሁ። ልውል በቃ ወስኛለሁ። አንተ የሆነ እርምጃ በተራመድክ ቁጥር የኔን ህይወት አደጋ ውስጥ ነው የምከተው። በቃ እረፍ ፕሊዝ። ስለ ፋይሉ ልትነግሩኝ ትችላላችሁ? ምንድን ነው? እረፍ በቃ ልውል። ምንድን ነው ሄሎ? ንገሪኝ። አታናጂ። ምንድን ነው? አላውቅም ልውል። ተው በቃ። ምንም ነገር አታውራ። በቃ ተው። ለምን ነው የማያገባኝ? ይሄ ልጅ አመጣሁት ነኝ እንጂ ለምን ነው የማያገባኝ? ዝም ብል በቃ። አንተ ደግሞ አሁን እዚህ ጋር የጠራችሁ በካሜራው ፊትም እኔና ሄሉ በኢየሱስ
ሄዱ እንዳትጠቀም። ምንድን ነው የተፈጠረ ያለው? እንዳትጠቀም። ወደ ዘን ማለት ነው። ወደ ሴት እገላለሁ። ምንድን ነው እገላለሁ። ወደ ሴት እንዳትጠቀም። እሷንም አንተ ነው እዚህ የሚዘልዝላችሁ። ተቀመጥ። ልዑል ምንድን ነው የተፈጠረ ያለው? እኔ እኮ ቪዲዮ ላይ እኮ ደንግጬ እኮ ነው ቤተሰብ ጠየቃ ሄጄ ነበረ። ቤተሰቦች ታመው ነበረ። ተቀመጥ እያልኩ አይደል ያሉት? ማን አንተ? ተቀመጥ። ቁጭ በሉ ሚንተ ቁጭ በሉ እኮ የተፈጠረ ያለውን ነገር አስረዳኝ መጀመሪያ። እሱን ነገር ዞር አድርገው። ለአንተም ለእኔም አደጋ ነው። ተቀመጥ። ለአንተም ለእኔም አደጋ ነው። ተቀመጥ። እሱን ነገር ዞር አድርገው። እገላታለሁ። ተቀመጥ። አንተንም እሷንም ነው ተራ ብሎ የተፈጠረ ያለው። ተቀመጥ እያልኩ እኮ ነው። ሶሪ፣ ይሄ ነገር ለአንተም ለእኔም አደጋ ነው። እየነገርኩህ ነው። ተቀመጥ። አንተ ግን ንገረኝ እንጂ ተነስ። ምንድን ነው የተፈጠረ ያለው? ተነስ እያልኩህ እኮ ነው። ንገረኝ፣ ምንድን ነው የተፈጠረ ያለው? አስረዳኝ። ምን አይነት ድራማ ነው የሰራችሁብን? ድራማ የሰራችሁብን እኮ ነው። ድራማ አይደለም። እና ምንድን ነው? ለካ አንተ ሰውዬው ባለፈው ተቀመጥ። አትበልብጡ። እዚህ ጋር አትንጫጩ። እንዴት ነው እንደዚህ አይነት ስራ ልሰራ የምችለው? እንዴት ነው ይሄ ለኔ እንደዚህ አይነት አትጩ። አያልኝ ያሉት አትጩ። አይነት የለም ሰኩኝ እንዴ! ምንድን ነው የተለበጠው? እዚህ መጣ አንድ ነገር ማለት ነው። ያንተ ስራ ነው። ቀጥራው ነው እሱ። ስለምንድን ነው የምታወራው? ፊት ለፊት እንደዚህ አይነት ስራ እንዴት ይሰራሉ? ምን አይነት ድራማ ነው? አንተ ነህ እየሰራ ያለው እንጂ ማነው? ቆይሱ ምንድን እያደረክ ነው? ምንድን ናንተ? ማን ናክ? እንዳትጠቀኝ እኮ እሺ። ሴት ልጅ ላይ እንዳትጠቀኝ እያልኩ አይደል ያለው? ለምንድን ነው ልጁ ላይ ድራማ እንዳትጠቀኝ? ልዑል ቤተቀምዛት ይዘው ቁጭ በል። በቃ ቁጭ በል። አንተ ቁጭ ለምን ማትለው? ቁጭ በል በቃ ቁጭ በል በቃ። እኔ በጣም እየፈራሁ ነው ጋይስ። እሺ ቢላውን ዞር አድርገው ቢያንስ። ሴት ነች አታስጠቃ። ሴት ልጅ የምትለው አንተ ማነህ? እና ትናንትና የመጣ ሰውዬ ድራማ የሚሰራው እዚህ ጋር ምንድን ነው? ማነው አንተ? ጭራሽ ትናንትና የመጣ ምናምን ትላለህ እኮ። እሱን አስቀምጠው እና እሷን ተዋትናሽ ከኔ ጋር አውራ። ማውራት ካለብህ እንዳለ እሱ ነገር ዞር አድርገው። እሱ ነገር ለእኔም ለአንተም አደጋ ነው። ተቀመጥ እያልኩ ነው። አሰማኝም እንዲህ ሰውዬ። ልዑል ለምንድን ነው እንደዚህ የምትለው? አየኝ እንጂ ምንድን ነው ምንድን ነው የተፈጠረ ያለው? አስረዱኝ። ሄሉ ያውቃችሁ ነው? ምንድን ነው ችግር? አጋጣሚ ቤተሰብ ጋር ሄጄ እኮ ነው አሁን እኮ የጠፋሁት። ቪዲዮን ሳይ እኮ ደንግጬ የመጣሁት። አንተ ማነህ? በግልጽ ንገረኝ። ማንነትህን ንገረኝ። ተቀመጭ። አንቺ ተቀመጭ። ነይ ከዚህ ጋር ማነህ አንተ? አንተ ማነህ? እሱን ነገር ዞር በጣም እየተናደድኩ ነው። ያለቀሰች እንደሆነ እያየሁ ነው። ተቀመጥ እያልኩ እኮ ነው። አንተ አይመለከትህም እንዴ? ሊገባላ ከዚህ በኋላ ተረጋጋ እያልኩ እኮ ነው። እዚህ ጋር የጠራኋችሁ ከዚህ በኋላ እኔና ሄሉ አንድ ላይ ነን ማለት ገብቶሃል? ምንድን ነው አንድ ላይ ነን? አብራችሁ ከዚህ ቤት ወጣችሁ ትነጋገራላችሁ። አልገባኝም። የእናንተን ጩኸት ለመስማት አይደለም እዚህ ጋር ውጣ። ተነስና ውጣ። አብራችሁ ማለት ተነስና ውጣ። አብራችሁ ውጣ እያልኩ እኮ ቆይ ልውድ ውጣ። እርግጠኛ በቃ በቃ ከዚህ በኋላ አንተ ማነህ ግን? ጨርሰናል። በቃ ማነህ አንተ ግን? ማነህ? ለምን እንደዚህ የምታደርገው? አንተ እዚህ ምንድን ነው የምታደርገው? ትፈልጊያለሽ?